ሻሎም ቅዱሳን የጌታ ሰላምና ጸጋ ይብዛላችሁ። የተወደዳችሁ የጌታ ብሩካን የአባቴ ብሩካን ዛሬ የሚያስደንቅ መልእክት ይዤ ነው ወደፊታችሁ የመጣሁት። ይህን ቪዲዮ ለብዙ ሰው እንዲደርስ ሼር፣ ኮፒ ሊንክ እና ሪፖስት አድርጉልኝ። ይህ ቪዲዮ ወደ እናንተ እንዲደርስ ደግሞ እዚህ አፍንጫዬ ላይ ጫና አድርጋችሁ ያዙትና ስክሪናችሁን ሴንድ የሚል ይመጣላችኋል። እስከ መጨረሻው ሁሉንም ሴንድ አድርጉ። ክብር ለኢየሱስ ይሁን። እንግዲህ እኔ በጣም በህይወቴ ሞዴል አድርጌ ያስኩት ዳዊትን ነው፣ ንጉስ ዳዊትን ነው። ንጉስ ዳዊት የሚያስደንቅ መንፈሳዊ ራብ ያለበት ሰው ነው። ዛሬ ደግሞ ከመዝሙረ ዳዊት ምዕራፍ 27 ቁጥር 4 ላይ ያለውን የእግዚአብሔርን ቃል የሚያስደንቅ መገለጥ ያለበትን የሚያስደንቅ ሪቮሉሽን ያለበትን የሚያስደንቅ መንፈሳዊ ራብ ያለበት ክፍል ነው እና ምዕራፍ 27 ቁጥር 4 ላይ የእግዚአብሔር ቃል ሲናገር እንዲህ ነው ብሎ ብሉይ ኪዳን መዝሙረ ዳዊት ምዕራፍ 27 ቁጥር 4 ላይ እንዲህ ይላል፣ እግዚአብሔርን አንዲት ነገር ለመንኩት እርሷንም እሻለዋል። እግዚአብሔርን አንዲት ነገር ዳዊት ብዙ መጠየቅ ያለበት፣ ዳዊት ከእግዚአብሔር ብዙ መፈለግ ያለበት በጣም ብዙ የሚያስፈልገው ነገር አለ። ነገር ግን ሁሉንም ተዋና ሁሉንም እንዳልፈለገ ቆጠረና ሁሉንም እንደማይጠቅመው ቆጠረና የሚጠቅመውን አንዲት ነገር ከእግዚአብሔር ፈለገ። እግዚአብሔርን አንዲት ነገር ለመንኩት እርሷንም እሻለው። እርሷንም እሻለው። በእግዚአብሔር በሕይወት ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ ዳዊት ራቢ አለ፣ ጠማቴ አለ፣ የሁል ጊዜ ናፍቆቴ ጉጉቴ አለ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ። ምንኛ መታደል ነው! ዘመንን ሙሉ በእግዚአብሔር ቤት እንደመጨረስ መታደል የለም። ዳዊት ከእግዚአብሔር ብርና ወርቅ መፈለግ ያለበት፣ ንግስና መፈለግ ያለበት፣ ብዙ አሳዳጆች አሉት። ብዙ የዳዊትን ነፍስ የሚፈልጉ ከሳኦል ጀምሮ ብዙ ሰዎች አሉ። ነገር ግን አልፈልግም አለ ነው አለ። እኔ አለ ጠላቶችን ማሸነፍ የሚችለው ነፍሴም ተረጋግታ ልትኖር የምትችለው በእግዚአብሔር ቤት ስኖር ነው አለና እኔ አለ እግዚአብሔርን አንዲት ነገር ለመንኩ እርሷን እሻለሁ በሕይወት ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ። በሕይወት ዘመናችሁ ሁሉ በእግዚአብሔር ቤት እንድትኖሩ በኢየሱስ ስም ባረኳችሁ። የሕይወት ዘመናችሁን ሁሉ በእግዚአብሔር ቤት በእግዚአብሔር ፊት ሆናችሁ እንዲጨርሱ እግዚአብሔርን በማገልገል እግዚአብሔርን ደስ በማሰኘት መንፈሳዊ ራብን በመራብ ዘመናችሁን እንዲጨርሱ በኢየሱስ ስም ባረኳችሁ። ሃሌሉያ።